ሰላም ሰላም የፍቅር ፋሚሊዎች እንዴት ናችሁ? ደህና ናችሁ? ወይ? ዛሬ ምሳ አብረን እንስራ። ዛሬ የምንሰራው ምሳ በየአይነት ነው። ሽሮም አለ፣ ሁሉ ነገር አለ እና ተከታተሉ። ላይክ አድርጉልኝ ማለት ነው ወዶችዬ፣ ላይክ አድርጉልኝ። በቅንነት ደግሞ ሼር አድርጉልኝ፣ ሰብስክራይብ እንዲያደርጉ ማለት ነው። አብረን እንስራ። ሀገራችንን ሰላም ያድርግልን። ኢትዮጵያ ሀገሬ ሰላሟ ይብዛ፣ እኛንም ሰላም ያድርገን። ዋናው ሰላም ነውና ሰላማችሁ ይብዛልኝ። ደግሞ ለምታበረታቱኝ በጣም አመሰግናለሁ። ያው ጀማሪ ናት ብላችሁ እንትን ሳትሉ ያው ኮሜንትም ላይክም ስለምታደርጉልኝ አመሰግናለሁ ወዶችዬ። እንግዲህ ምሳ አብረን እንስራ እላቸዋለሁ። እና ደርሷል ማሮቼ፣ እያቀራረብኩ ነው። ምሳ ተጋብዛችኋል ሁላችሁም። ላይክ አድርጉልኝ። ሰብስክራይብ ደግሞ የምታደርጉልኝ ሰዎች አመሰግናለሁ። አበረታቱኝ። በቅንነት ደግሞ ሰብስክራይብ አድርጉኝ። የቪዲዮ የምታዩ ሁሉ ማለት ነው። መልካምነት አይከፈልበትም እላችኋለሁ ማሮች። ያቤት ሽሮዬ እንዴት እንደምታምር እኮ! ሽሮ የኔ እናት ሽሮዬ። እና ሰላማችሁ በያላችሁበት ብዝት ስት ይበልልኝ። ሰላማችሁ ይብዛልኝ። አመሰግናለሁ ያው ስለ ሁሉም ነገር። ግን ላይክ አድርጉልኝ። ላይክ እዚህ ጋር ትንሽ እና መልካም ሁሉ እመኝላችኋለሁ። ሰላማችሁ ይብዛልኝ። ቪዲዮውን እስከ መጨረሻ እዩት የኔ ውዶች። ከዛ ቡና ይመጣል። በቃ መልካም ቆይታ፣ መልካም ስራ ይሁንላችሁ ለእናንተም ማለት ነው። ሰው ያለ ስራ አይኖርም እና አበረታቱ። ለማንኛውም አበረታቱ፣ እንድታበረታቱ እፈልጋለሁ። አመሰግናለሁ። ሰላማችሁ ይብዛልኝ። ወይ ጥቁር ጤፍ እኮ የሀገራችን ባህል ግን እንደው የትም ሀገር አለ የትም የለም እኮ የኢትዮጵያ ባህል ወጓ ባህሏ የትም አይገኝም። የሚገርማችሁ ነገር ማን እንደ ሀገር የሚለውን ጋብዣችኋለሁ። ዘፍንላችሁ ደስ ላይ ነበረ ግን አልችልም እንጂ ጋብዣችኋለሁ። እንግዲህ እላችኋለሁ ልጆቼ። ዋው እየበላችሁ አቤት ማሻአላህ ነው በእውነት። እኔ እንደው ምራቄን ወጥ አደረኩት እኮ እንደው ማሮችዬ። ሰላማችሁ ይብዛልኝ። ሰላም ዋሉልኝ። ባይ ባይ።
ቴንኪው ጋይስ